ሄሎ ጤና ይስጥልን እንደምናችሁ። ዛሬ ስራ የሚሆነው ኤግዚት ኤግዛም ጥያቄዎች አንዳንድ ጥያቄዎች እንሰራለን። ኤግዚት ጥያቄዎች መልካም የሆኑ ኤግዚት ጥያቄዎች ከዚህ በፊት 2015 14 16 17 18 የመጀመሪያ ጥራ አካባቢ የተሰጡ ጥያቄዎችን ለማግኘት ካስፈለገ ይህንን ቻናል ላይክ፣ ሼር፣ ሪፖስት እና ኮፒ ሊንክ እያደረጋችሁ እንድትከተሉ ጠይቃችኋለሁ። ዘን ሁላችሁም የተለያየ ጥያቄዎች እንዲመጡላችሁና ጥያቄዎች መልካም ጥያቄዎች እንዲደርሷቸው ካስፈለገ ለጓደኞቻችሁ፣ ለቤተሰብ፣ ለሁሉም ሼር አድርጉላቸው። በተለያየ ቻናል በዩቲዩብ፣ በቴሌግራም፣ በዋትስአፕ፣ በቲክታክ ለመለቀቅ እንሞክራለን። ስለዚህ ይህን ጥያቄ መልካም የሆነ ጥያቄ ይህንን መስራት ከተቻለን ጥያቄውን የመረዳት አቅም ይኖረናል፣ የመስራት አቅም ይኖረናል ማለት ነው። ሶ ይህን ጥያቄ ስንሰራ የመጀመሪያው ጥያቄ አሁን እዚህ ጋር የምታዩት ጥያቄ ስትራቴጂ ነው። ባይዞ ይህን ጥያቄ ለማስታወስ የመጀመሪያ ጊዜ ቻፕተር 4 መሄድ የሚጠበቅባችሁ ይመስለኛል። ቻፕተር 4 ማለት ዲሲሽን ዲሲሽን ቲዮሪ ነው። ስለ ዲሲሽን ቲዮሪ ላይ ፋይፎን ታቁጣላችሁ፣ ሁሉ ነገር ታቁጣላችሁ። ኤኒዌይስ ግን እዚህ ጋር ማሰብ የሚጠበቅባችሁ ጥያቄ ከመስራታችሁ በፊት ዲሲሽን ሜኪንግ አንደር አንሰርተኒቲ ነው። ስለዚህ ኢን ዘ ዲሲሽን ሜኪንግ አንደር አንሰርተኒቲ ወደ አራት ኮንሴፕቶች አሉ። ማክሲሚክስ ኦር ዘ ሚኒመም ኢዝ ኦፕቲማል ክራይቴሪያ፣ ማክሲሚን ኦር ዘ ሚኒማክስ which is of pessimistic criteria, and the equal likely Laplace creation and the creation of the realism or realistic creation and criterion of the regret or savage creation የምንላቸውን እነዚህ ነገሮች እና creation of the regret or savage creation የምንላቸው ናቸው ማለት ነው። ሶ ከነዚህ ውስጥ አንደኛው አሁን ልንሰራበት የምንሰራው creation of the optimistic ማክስ ይሆናል ማለት ነው። ስለዚህ ይህን ማክስ የምንለውን ጥያቄ እዚህ ጋር እንደምታዩት እዚህ ጋር እያያችሁት ከሆነ here again ስትራቴጂ 1 ስትራቴጂ 2 ስትራቴጂ 3 ተሰጥተውናል። at the same time nature of the state war events ማለት ነው s1 s2 s3 ተብሎ ተሰጥተውናል። ስለዚህ እነዚህ ጥያቄዎች መጀመሪያ መንፈሳቸውን መረዳት ነው። ስለዚህ ስትራቴጂ 1 ላይ የተሰጠን ጥያቄ s1 ላይ 700,000 ነው። ስትራቴጂ 1 and event 1 and ስትራቴጂ 1 and event 2 300,000 ስትራቴጂክ 1 event 3 150,000 ናቸው። እንደገና ስትራቴጂክ 2 ኢቨንት 1 500,000፣ ስትራቴጂክ 2 ኢቨንት 2 450,000፣ ስትራቴጂክ 2 ኢቨንት 3 0 ነው። አስዌል ስትራቴጂክ 3 ኢቨንት 1 300,000፣ ስትራቴጂክ 3 ኢቨንት 2 300,000፣ ስትራቴጂክ 3 ኢቨንት 3 300,000 ነው። ስለዚህ እነዚህን ጥያቄዎች በመረዳት አራቱንም ቅድም ያልኳችሁን ጥያቄዎች ቻፕተር 4 ላይ ያየናቸው አንድ ዲሲሽን ሜኪንግ አንደር አንሰርቴኒቲ ላይ እነዚህን የመጠቀም ድል ይኖረናል ማለት ነው። ሶ እነዚህን ጥያቄዎች ስንሰራ እዚህ ጋር የተጠየቅነው ጥያቄ ዩዚንግ ኦፕቲሚስቲክ ክራይቴሪያ which alternative the decision maker select ነው ያለው። የትኛው ሊመርጥ ይችላል ብሎ ነው የጠየቀኝ። ሶ እነዚህን ቅድም ያልኳቸውን ነገሮች መረዳት የምንችል ከሆነ it's easy to respond this question. ሶ የመጀመሪያው ጥያቄ መልስ A S1 B S2 C S3 ይላል። D none of the above ነው። ሶ እነዚህ ጥያቄዎች ለመስራት እዚህ ጋር ነው ቀጥታ እነዚህን ጥያቄዎች ለመረዳት የመጀመሪያ መረዳትና ማሰብ ያለብን ማክሲሚክስ here what you call optimistic criteria. So optimistic criteria in the strategic one ላይ strategic one ላይ 3 ኢቨንቶች አሉ። ከ3 ኢቨንቶች የተሻለ የሚሆነው ማን ነው ከተባለ ያው ጎን እዚህ ጋር አስቀምጬላችኋለሁ እቺኛዋ ማለት ናት። So strategy 1 ላይ ስትል using the optimistic criteria choose the strategy the highest possible payoff ነው የሚባለው። ስለዚህ the highest payoff possible in the strategy 1 and is the maximum payoff is 700,000 ነው 700,000 ይሆናል። in the strategic 2 ላይ ስትመጡ from the 3 events the given 3 events strategy ደግሞ the maximum payoff is 500,000 ነው ማለት ነው። at the same time ወደ strategic 3 ስትመጡ strategic 3 in the 3 events ከተሰጡን ኢቨንቶች the maximum payoff here is 300,000 the same for all. so አሁን 3 ስትራቴጂዎች አሉ። ከ3ቱ ስትራቴጂዎች the maximum payoff the best of the best which is the maximum payoff ከ3ቱ ስታዩ 700 500,000 እና ከ300,000 which is the highest of fear is 700,000 ይሆናል። so ይሄንን 700,000 is answer ይሆናል። ስለዚህ 700,000 ያዘው ማን ነው? which strategy so the decision maker selects the highest of the criteria which is 700,000 that is S1. so the answer is
ኤ ይሆናል ማለት ነው። መልካም እድል ይሆንላችሁ። 2018 የሁለተኛ ሴሚስተር ተፈታኞች ኤግዚት ኤግዛም በዚህ መልክ ሰራላችኋለሁ። የተለያዩ ጥያቄዎችን እንሰራለን። አሁን ለምሳሌ እቺን ጥያቄ አር ጥያቄ ናት። አንድ ተማሪ ስለጠየቀኝ ከዛ ከነሱ በማምጣት ነው እቺ ሰራውላችሁ። የተለያዩ ጥያቄዎችን ሰራላችኋለሁ ወር ሰራላችኋለን። ስለዚህ እናንተ ፎሎ ማድረግ፣ ሌሎቹ እንዲከተሉ፣ ለሌሎቹ ሼር ማድረግ እና እንዲጠቀሙ ማድረግ ነው። ካስፈለገ በቻናል ላይ በቴሌግራም በዋትስአፕ ወሬቨር በፈለጋችሁት ነገር መናገር ትችላላችሁ፣ ወይም ጥያቄዎችን እየላካችሁ እንሰራላችኋለን። ስለዚህ የተለያዩ በማኔጅመንት ኮርስ ዙሪያ ላይ ያሉ በኮምፒውተር ሳይንስ አካባቢ ላይ ያሉ ጥያቄዎችን ሙሉ በሙሉ የሁለቱም የመስራት አቅም ስላለን በዚህ ቻናል የምንሰራላችሁ ይሆናል። መልካም እድል፣ አይዟችሁ፣ በርቱ። ሌላም ጥያቄ ቀጣይ ላይ ተከተሉኝ። እዚህ ጋር ተከተለን ተመሳሳይ ጥያቄ አይነሳንስ ዘወር ያለ ጥያቄ ለመስራት እንገደዳለን። ተከተሉ።